ሰላም ሰላም ወገኖቼ ሞላው የኢትዮጵያ ሕዝብ ሀገር ውስጥም ሀገር ውጭም ያላችሁ በጣም ዛሬ በአዲስ ቪዲዮ ወደ እናንተ ፊት ቀርብ ያለው ለምን እኔ የደረሰብኝን ችግር በሱሉልታ ከተማ የደረሰብኝን ችግር የደረሰብኝን በደል ሼር እያረጋችሁ ኮፒሊንግ እያደረጋችሁ ለዶክተር አብይ አድርሱልኝ ለዶክተር ተሾመ አድርሱልኝ ከማለት ውጪ የሰራሁት ቪዲዮ የለም። ነገር ግን በዛሬው ወደፊታችሁ የመጣው አንዳንድ ሚዲያዎች በማህበራዊ ሚዲያ ላይ ስማችን አጠፋ ቢቂላ ሞሲሳ ብሎ የሰሩት ቪዲዮ እንትን መግለጫ አለ። እሱ እኔ የማንንም ስም አላጠፋውም። የጠየቅኩም የኢትዮጵያን ሕዝብ ወገኖቼን ነው እርዳታ የጠየቁኝ። እባካችሁ ሩዱኝ፣ ሼር ኮፒ ሊንክ እያረጋችሁ ለዶክተር አብይ ለመንግስታችን ዶክተር አብይ እና ለዶክተር ተሾመ አድርሱልኝ ከማለት ውጪ ያጠፋሁት ስም የለም። ነገር ግን አሁንም ማስተባበያ የሰጡት የኮሚኒኬሽን ዊርቱ ሸገር በሱሉልታ የተሰጠ መግለጫ ነው። ኢቭን መንግስት ከጎኔ መቆም አለበት ብዬ በጠየቁት መልሰው ማስተባበያ ማውጣታቸው በጣም ውስጤን እኔንም በጣም እየጎዳኝ ነው። ለምን እኔ የጠየቅኩት ዶክተር አብይ ጋር ይድረስልኝ፣ እውነት የሚሰራ መንግስት አለንና ለእውነት የሚሰራ መንግስት ይድረስልኝ የኔ ጉዳይ ብዬ ከመጠየቅ ውጪ ከስም ማጥፋት ጋር አይገናኝም። እኔ የከሌ ብዬ ስም ያጠፋሁት የለም። የጠየቅኩት መፍትሄና ግዴታዬን የማውቅ ሰው ነኝ። ለምን እውነቴን ነው የምላችሁ ወገኖቼ። እስቲ ሰማይና ምድር ለሰማይና ለምድር ብለን እናውራ። ይሄ ቤት ሌሊት የሚሰራ ቤት ነው ወገኖቼ። እስቲ እዩት። ይሄ ቤት ሌሊት የሚሰራ ነው። እንዴት ህግ ባለበት ሀገር ከተማ ትልቅ ከተማ ሸገር ውስጥ ነው ያለን። ሸገር ማለት ደግሞ የተሻለች ከተማ ነች ተብላ ሸገር ተብላ ራሱ የተሰየመችው ሸገር ውስጥ እንዴት እንደዚህ አይነት ቤት ሌሊት የሚሰራ ግለሰብ አለ? ከህግ በታች ነን ሁላችንም። ለምን እንደዚህ አይነት መግለጫ ያወጣል አንድ መንግስት ተቋም? የመንግስት ተቋም እንዴት እንደዚህ የተሰራውን ቤት ሌሊት ሰርቶ በህገወጥ መንገድ አገኘነው ብሎ መግለጫ ያወጣል? ወገኖች እስቲ ፍረዱ፣ እናንተ እስቲ ፍረዱ። ወገኔ ከፈረደ እኔ ለእውነት የቆመ መንግስት ይህን ከፈረደ ይሁን፣ እኔም እተዋለሁ። ነገር ግን እኔም ፈልገው እውነትና እውነት ነው። እውነቴን ደግሞ ለእውነት መንግስት ሼር ኮፕሊንግ እያረጋችሁ እንድታደርሱልኝ እፈልጋለሁ። እባካችሁ ዶክተር አብይ ጋር አሁንም አልደረሰልኝም፣ ይድረስልኝ። ዶክተር አብይ ጋር ይድረስ፣ ዶክተር ተሾመ ጋር ይድረስልኝ እባካችሁ። አሁንም ኢቭን እንግዲህ የመንግስት ተቋም ነው ኮሚኒኬሽን ዊርቱ ሸገር ሱሉልታ ብሎ ነው በዛ ስር ነው እንደዚህ አይነት ማስተባበያ የሰጡት። ለምን እውነት በምን አይነት ሁኔታ ነው መውጣት ያለበት? ለእውነት መቆም አለበት መንግስት፣ ለእውነት መቆም አለበት። ተቋሙ ውስጥ ሆኖ እንደዚህ አይነት ማስተባበያ የሚሰጡት ጉዳይ ላይ ግለሰብ ላይም እርምጃ መውሰድ አለበት መንግስት። ለህዝብ ነው መቆም ያለበት መንግስት። እባካችሁ ለእውነት ነው መቆም ያለበት መንግስት። እና ኢቭን እውነቴን ነው የምላችሁ ይሄ አሁን ኮንስትራክሽን ቢሮ ያወጣው ዶክመንት ነው። ይሄ ግንባታ ፍቃድ የኮንስትራክሽን ቢሮ የሰጠ ነው። እንግዲህ ግንባታ ፍቃድ ነው። ይሄ ግንባታ ፍቃድ እያለው ሰው ሌሊት ቤት ይሰራል ወይ? እሺ ይሄ አሁን ለስም ማዞሪያ ደረሰኝ ያስገባውበት ነው። ለስም ማዞሪያ ደረሰኝ ያስገባውበት ነው። ኢቭን መጣው ይህን ቤት ፎቶ አንስተው ኳንቲቲ ሰርተው ይህ ቤት ይህን ታህል ብር ለመንግስት ገቢ መሆን አለበት ብሎ ያስገባውበት ነው። ደረሰኝ ነው ይሄ። እና ይሄ ሊዝ ነው እንግዲህ ይሄ ካርታ ሊዝ የገባ ካርታ ነው። ይሁ ተመልከቱ፣ ሊዝ ነው ይሄ። አሁን ኢቭን ከዛ አልፎ ይሄ ካዳስተር የሆነ ካርታ ነው። ካዳስተር ኢቭን ይሄ አሁን ካዳስተር የሆነ ካርታ ነው። እና
ይሁላ ይሄ ምሪት ደረሰኝ ነው። ይሄ አሁን ምሪት ደረሰኝ ነው። ይሁላ ዶክመንት አሟልተን ለመንግስት የሚገባውን ነገር ተደርጎ እያለ መልሶ ስማችን አጠፋ ሌሊት ቤት ገነባ ብሎ ያወጡት ማስተባበያ አሁንም ቢሆን በዚህ ጉዳይ ላይ መንግስት እንደምንም ብሎ እባካችሁ መንግስታችን ለእውነት የሚሰራ መንግስት አለን። ቀን ከሌሊት ቆሞ የሚሰራ መንግስት አለን። እቺ ሀገር በራሷ ብቻ የምትኖር እንደፈለገ ማንም ባለስልጣን ስልጣን አለኝ ብሎ ህዝብ ላይ የሚጫወትበት አግባብም የለም። መንግስት አለን። ለእውነት የሚቆም መንግስት ካለን ድረስ እባካችሁ አሁንም ሼር ኮፒሊንግ እያረጋችሁ እባካችሁ ነው የምላችሁ። ሼር ኮፒሊንግ እያረጋችሁ ሞላው የኢትዮጵያ ህዝብ በሙሉ ከሀገር ውስጥም ከሀገር ውጭም ያላችሁ ወንድሞችን እባካችሁ ሼር ኮፒሊንግ እያረጋችሁ ለዶክተር አብይ አድርሱልኝ። በቃ እባካችሁ ሼር ኮፒሊንግ እያረጋችሁ ለዶክተር ተሾመና ለዶክተር አብይ አድርሱልኝ። ለሚመለከተው ለእውነት የሚቆም መንግስት በሙሉ እንዲደርስልኝ ሼር ኮፒሊንግ አድርጉ። ይሄ ጉዳይ ለእውነት የሚቆም መንግስት ስላለ እንደነዚህ ውስጥ ለውስጥ ሆኖ በመንግስታችን ስም የሚነግዱትን ግለሰቦች እባካችሁ እልባት እንዲሰጥልን እባካችሁ ሼር ኮፒሊንግ አድርጉልኝ ወገኖቼ። ሼር ኮፒሊንግ አድርጉኝ ወገኖቼ፣ እባካችሁ አድርጉልኝ። እባካችሁ ዶክተር አብይ ጋር ይድረስልኝ እባካችሁ። እና ለምንድን ነው ይሄን ልላችሁ የፈለኩኝ? እኔ ሌሊት አልገነባውም፣ ቀን ነው የገነባው። በግንባታ ፍቃድ ፕላን መሰረት ነው የገነባው እንጂ ቀን ማታ የሚገነባ ግንባታ የለም። እኛ ያለን ትልቅ ከተማ ነው፣ ሸገር ነው፣ ሱሉልታ ነው። እንደዚህ አይነት ማስተባበያ ለምን ይወጣል? ኢቭን የተማረ ሰው አለ፣ ህዝብ አለ፣ የተማረ ሰው አለ። ይሄ በዚህ ዙሪያ ላይ ምን ብሎ ነው እውነት በመንግስት ተቋም ላይ እንደዚህ አይነት ስም የሚወጣው? እና ሼር ኮፒሊንግ እያረጋችሁ እባካችሁ ወደታች ወርዶ የኛ መንግስት እንዲጠይቀኝ ኢቭን መጥቶ ወደታች ደርሶ እነዚህ ሰዎች እንዲጠይቅልኝ እባካችሁ ሼር ኮፒሊንግ አድርጉልኝ፣ አድርሱ። ሞላው የዓለሚቱ ጫፍ እስከ ጫፍ ወገኖቼ ሼር ኮፒሊንግ እያረጋችሁ ለዶክተር አብይና ለዶክተር ተሾመና ለሞላው የኢትዮጵያ ህዝብ እውነት ለሚሰራ እንዲደርስልኝ ነው የምላችሁ። አመሰግናለሁ። እንደምታደርጉልኝም አምናለሁ። እወዳችኋለሁ። ሰላም ሁኑልኝ። ቴንክ ዩ